በሽታ የሚያመጣው አላህ ነው ብለህ ነው የምታምነው። ስለዚህ በሽታዎች ጠንሳሽና መስራች አላህ ከሆነ እኔ መድኃኒት ሰጪ ነኝ ብለህ ስትቀመጥ አለማፈር አንተ መድኃኒት አምጪ፣ አላህ ደግሞ በሽታ አምጪ ከሆነ ምን መድኃኒት ሰጪ? ነቢያቶች የተላኩት በየጊዜው ለእያንዳንዱ ህዝቦች ለነበሩበት ህዝብ ነው። ኢየሱስ የተላከው ለበኒ እስራኤል ነው ለምሳሌ። ነገር ግን እኛ ጀነራሊ የኢየሱስን ህግ ለምሳሌ በጊዜው የነበረውን ህጉን አንከተልም። ሐዋርያቶቹ ያመኑም አሉ የካዱም አሉ። ሐዋርያቶቹ ምን ሆነ ነው ማለት በዛ ሲመለስለት አሁን ደግሞ ሌላ ሽፍት ሊያደርግ ማለት ነው። ምንም ሽፍት አላረኩም እኔ ተው መጽሐፍ ቅዱስ ብለህ ሪኳየርመንት አቅርበሃል። እንትና እኮ አላልክም ነበር። መጽሐፍ ቅዱስ ብለሃል። አንደኛ ቆሮንቶስ መጽሐፍ ቅዱስ ነው። ይኸው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ቆሮንቶስ ቆይ አንደኛ ቆሮንቶስ ማለት ነው። እሱ ሲያደርግ የነበረው ምንድነው? እንዴት ብዬ ልዋሽ፣ እንዴት ብዬ ላጭበርበር ነበረ። አያችሁ አካይዳቸው። መጀመሪያ መቼ አዳመጥከው? ጥመት ነው ሃይማኖት ሳይሆን ጥመት ነው ክርስትና። ኢየሱስ ክርስቶስ ክርስቲያን ሆኖ ያለበት አንድ ተረጋጋ። ክርስቲያን ምንድነው ብዬ ብጠይቅህ እኮ ኮንታ ነው የምትገባው። ምንም የምታውቀው ነገር የለም። እሺ እፎይኔ አንዴ አውርቼ ልውጣ፣ ስራ ይዤ ነው። እሺ አሁን ቆይማ እስኪጨርስ ድረስ ሞት እንደታደርገኝ ስራ ስለያዝኩ ነው። እሺ ምንድን ነው? መጀመሪያ ጊዜ አንተ ስለ ሰው ሃይማኖት ምን አዘረዘረ? ስለ ራስህ ሃይማኖት አታስተምርም እንዴ? እሺ የራስን ሃይማኖት እንደምሰብክ ስበክ። ስለ እስልምና ሃይማኖት ምን አገባህ? ምን አሻይ ብለህ አንተ እኛ እስልምና ላይ ቆቅ ያስብልሃል። ማስተማር ተፈለግ ስለ ራስህ አስተምር። ስለ ሰው አያገባህም። እንደውም ኢትዮጵያን የበጠበጧት እንዲያንተ ያሉት ላይቭ ላይ ቁጭ ብለው ንጹሃን ማህበረሰቦችን እያጨፈጨፉ ያሉት እንዴት ያሉ ናቸው? ለምን ትሳደባለህ? ስለ ራስህ አስተምር። ስለ ሰው ሃይማኖት ምን አገባ? እውነት ነው። እሺ ልመልስልሽ። ስለ ሰው ሃይማኖት ስም ጠርቶ መናገር ብልግና ነው አይደለ? ብልግና ነው። የማያውቁትን ማስተማር ብልግና አይደለም፣ ግን መሳደብ ብልግና ነው። የሰው ሃይማኖት ጠርቶ ማለት ነው። የሰው ስም ጠርቶ ለምሳሌ ሙስሊሞች ኢየሱስ ያጥፋችሁ፣ ሙስሊሞች እንደዚህ ናችሁ ብል ብልግና ነው አይደል? ክብር ባለው በስነ ስርዓት ማስተማር። ሃይማኖት የግል ነው። ልንገርህ፣ ሃይማኖት በግዴታ ተጎትቶና ተስቦ የሚመጣ አይደለም። በአንድ ሰው አምኖበት ነው ወደዛ ሃይማኖት የሚገባው እንጂ በስድብ በማንቋሸሽ አይደለም። ስለዚህ ስለ ራስህ ሃይማኖት በዚህ የመጀመሪያው ተሳዳቢ ዲግሪና እንትን ፒኤችዲ ሊሰጠው የሚገባው መሐመድ እና አላህ ይሆናሉ ማለት ነው፣ ስማችንን እየጠራ የሚሳደቡ እኔስ። ስለዚህ የመጀመሪያውም የመጨረሻውም ተሳዳቢ መሐመድ ይሆናል ማለት ነው። ሳይ ሙስሊም 1:7 ከክርስቲያኖች ጋር መንገድ ላይ ታገኛችሁ ገፍትራችሁ ገደል ከተቷቸው የሚለውም እንዲሁም ደግሞ 27:67 አዳምጪ ማይሉም ጭራሽ የኛ አዳምጪ 9:29 ሱረት ተውባ የኛ ራሱ ስለለ ያንቺን ተረት የምሰማበት ጊዜ የለኝማ። ያንቺን ተረት የምሰማ እንዴ? ያንቺን ተረት ምን አዳምጥበት ጊዜ የለኝም። አስተምራ ካፊር ዝም ብለህ አስተምራ። ካፊር ከሆንኩ ደግሞ አርደሽኝ የምንበይ የአንቺ ሙፈሰሮች ፈቅደውታል። ቁርጡቢ ቮሊዩም 285ኛው ፔጅ ላይ አርደሽን መብላት ትችላለች። ጁሪስፕሩደንስ ኦፍ ኢስላሚክ ላይ ደግሞ ፔጅ 199 ላይ ፔጅ 202 ላይ ተፈቅዶልሻል። ፓኒክ አታድርጊ። ነብይሽ እንትን ይለጥፍ ነበረ። እንዲያንተ ያለ ካፊር አይነሱ መራሱ ሰለላሁ ዐለይሂ ወሰለም ካፊር እቃውን ከሰረኝ እቃ እየተልብኛለች። እኔስ በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም
ኦኬ አሁን ወደ ቶፒክ ሐዲስ ነገር ነበር። እሺ ተው ቀጥልሽ። ምንም አዲስ ምን ነግረኝ የለም። እኔ የተናገርኩት ውሸት ነው። አሁን ያቆርኩ አለ ምን ይኩያ እኔ አሁን ያልከው ነው። አሁን የተናገርኩት እንዳለ ቁርአንና ሐዲስ ላይ ያለ ነገር ነው አይደለም? እኔ አሰማኋችሁ ወላሂ አለ እንትን አልኩም። የሆነ ስልክ እያየሁ ነበር። ያ እንደዚህ አይነት ነገር መስማት አትችልም። ምክንያቱም ለውሸት ተፈጠራችሁ። አይምሯችሁም፣ ጭንቅላታችሁም፣ ጆሮአችሁም ለውሸት የተፈጠረ ቁጭ ብለህ አዳምጠህ ስጨርስ ጠጥተህ ከጠገብክ በኋላ መልስ ልስጥ ብለህ ሐዲስ ላይ እንዲህ የሚል ልንገራችሁ እያልከኝ መልሰህ ደግሞ አልሰማሁም ስትል አታፍርም እንዴ? ሼም ትንሽ አይቆነጥጥም? ወደ ቶፒኩ ትገባለህ። ቶፒኩ ላይ ይገባል። ከተከተል ኦኬ። ኢሳን ያመኑ ነበሩ። የኢሳ ህዝቦች አምነዋል። እነማን ናቸው? የሚታወቁ አሉ? እሺ አስቀድም ሰው አስቀድም እስኪ ለማዋሸት እንዲመች ነው። ጥያቄዎቹን በደንብ ሰምተህ በደንብ አብሰስልኝ። የሆነ መመለስ ከቻልኩ እንትን ዛሬ ደግሞ እንትን ተረጋጋ እንጂ ያ በጣም እየሰለቻችሁኝ ነው እውነት ለመናገር። እንዴ ሰው ጥያቄ ሲገባው ነው አንተ ለምን ሁሉ ነገር እኮ እንትን የሚለው በአንዴ እንትን አይደል? በፊት ታገሳችሁ ነበር። አሁን በቃ እየሰለቻችሁ ይመጣችሁ። እየደከመኝ መጣ እውነት ለመናገር እናንተን ለማስረዳት እናንተን እንትን ለማለት በጣም እንትን እያለ ይመጣ። ኤኒዌይስ እሺ ረሂማን ነው የሚለው አብዱራህማን የባህል መድኃኒት እና የባህል ሐኪም ነህ? ኦኬ። በሽታ ማን ነው የሚያመጣው? አላህ ለሚያመጣው በሽታ አንተ ከየት አምጥተህ ነው መድኃኒት የምትሰጠው ካለ? ምድር ላይ ሰበቡን አውርደዋል። አላህ ራሱ በሽታ መድኃኒት ሰራለሁ ስትል አታፍርም? እኔስ ቶፒኩ ላይ ገባ። እሺ በኢሳ ነብይ ነው የሚል አስተምሮ አለ አይደለ? ይኸውልህ አንድ ጥያቄ ብቻ ልጠይቅህና እንቀጥላለን። አንድ ነገር ብቻ ወደ ቶፒኩ ግባሽ። ቶፒኩም እኮ ነው። ቶፒኩም ሆኖ ሳለ ለቀጣይም ለኔው ብቻ አይደለም። አንድ ነገር ወይን አለመጀመር ወይን ማጫረስ ተራ በተራ ብዙ ጊዜ አያችኋለሁ። የሆነ ሐሳብ ላይ ወይን አለመጀመር ወይን ደግሞ በአግባቡ ተግባብቶ መጨረስ ማለት ነው። አንድ ጥያቄ ጠይቃላ እስከ ጥግ እስከሚመለስልህና እስከምትመልስ ተራ በተራ ብትደማመጡና ባይነኝ ለቀጣይም እና የሆነ ነገር ሐሳቡ በደንብ ገብቶኛል ወይ